ብሎ መኝታ ቤት ድረስ ከመግባት ደርሷል። እና የሱም መልስ የሚመለስበት ጊዜ ቅርብ ነው ብዬ አስባለሁ። ማለት ከዚህ በኋላ አሁን ያው ያንን መልስ እስኪሰማ ድረስ ወይ ደግሞ ያንን መልስ እውነታውን እስኪያገኘው ድረስ አጠገቤ እንዳይደርስ ያው ለመክሰስ ነው አስቤያለሁ። ብቻ ያው ጀምሬዋለሁ። ግን በቃ ከዚህ በኋላ አጠገቤ የሚደርስ ከሆነ ሁሉንም ነገር ከፖሊስ ጋር ነው የሚሆነው፣ የተያያዘ ነው የሚሆነው። ምክንያቱም እኔ መበጥበጥ አልፈልግም። በሱ ምክንያት በጣም ብዙ እየተበረበሽኩ ነው፣ በጣም ብዙ እየተበጠበጥኩ ነው። ያንን ደግሞ አልፈልገውም እኔ። ሲቀጥል ከሱም አልፎ ደግሞ ቤተሰብ ድረስ ከመድረስ እየደረሰ ስለሆነ ማለት ነው። እና የጥያቄውን መልስ በቅርቡ ያገኘዋል እሱም። ስለዚህ የዛኔ እኔ ሳልሆን ራሱ ፈልጎ ነው ከህይወት የሚወጣው ማለት ነው። ስለዚህ የሁሉም መልስ መመለስ ባለበት ጊዜ ይመለሳል። እና ያው ከብሩኬ ጋር ያለው ነገር አለ ይመስለኛል። ከዚህ በኋላ እኔ እንጃ፣ ያው የትኛውም አባት ለጊዜው እንደዚህ ምናምን ሊል ይችላል። የዛኔም ብዙ ነገሮች ተፈጥረዋል እና ደስተኛ ያላረጉት ነገሮች ነበሩ። ስለዚህ እኔም ሳስበው አሁን ላይ ሆኜ ደግሞ ሳስበው ምንም ይሆናል አይደል፣ በቃ ልጄ ያላባት እንድታድግ አልፈልግም። የትኛውንም ጊዜ ፈጀ፣ የትኛውንም እንትን በቃ የትኛውንም ጊዜ የፈጀው ጊዜ ይፍጅ፣ እሱ መኖር ያለበት ከኔ ጋር ነው ብዬ ነው ማስበው። እሱም ደግሞ ደስተኛ ነው የሚያደርገው ብዬ አስባለሁ። ከልጁ ጋር እና ከልጁ እናት ጋር አብሮ ሲኖር ደስተኛ ያደርገዋል ብዬ አስባለሁ። አሁንም ያለበት ሁኔታ ደስተኛ ነው፣ ግን ያንን መረበሽ አልፈልግም። ግን ይሆናል አይደል፣ በቃ መሆን ስላለበት ብቻ አንዳንዴ የሚሆን ነገር አለ። እኔ እሱን አስገድጄ ወይ ደግሞ ከሱ ጋር በግድ ከኔ ጋር ሆን ምናምን አልለውም። ሰው በፍላጎቱ ነው ሁሉም ነገር የሚሆነው። ግን ከዚህ በኋላ ያው ልጁ የሱ እንደሆነች ሁሉም ነገር ተስተካክሎ ምናምን ነገር እንትን ሲል ይመስለኛል ከልጁ እናት ጋር መኖሩ ደስተኛ አድርጎት ይኖራል ብዬ አስባለሁ። እና ብቻ ያው ከጋሽዬ ጋር ብዙ ነገሮችን አውርተናል። በጣም ብዙ ነገሮችን ተነጋግረን በጣም ብዙ ነገሮችን ለመቀየር አስበናል። እና ምንድነው ሌላ ማለት የምፈልገው ይሆናል አይደል፣ አንዳንዴ ሰው ያለፈበትን ነገር ሲረሳ በጣም ያስጠላል። ያለፈበትን ነገር ስላችሁ እኔ ከዚህ በፊት በጣም ልጄን በጣም ብዙ ነገር አሳልፌበታለሁ። በጣም ብዙ ተብያለሁ። አሁንም ደግሞ ብዙ ነገር እያላችሁ ነው። የዛኔ እርጉዝ እያሉ ማለት እርጉዝ አይደለችም ጨርቅ ነው ምናምን ስትሉ ነበረ። ሲቀጥል ደግሞ አሁንም አራስ ማለት ያላል አልወለደችም ምናምን። ልጅ ቀልድ አይደለም ስላችሁ ይሆናል አይደል። በዚህ ልክ በልጅ መቀለድ አስፈላጊ ነው ብዬ አላስብም። ስለዚህ ሁሉም ነገር እውነት ነው፣ ሁሉም ነገር ደግሞ ልክ ነው ማለት እናንተ ያው ይመስለኛል አንዳንዶቻችሁ ይሆናል አይደል ማመን የፈለጋችሁትን ብቻ ነው፣ ወይም ደግሞ አእምሮአችሁ መቀበል የፈለገውን ብቻ ነው የምትቀበሉት። ለዛም ነው ይሆናል እንደዚህ አይነት ሀሳብ እንትን የምትሉት፣ ግን ያ ልክ አይደለም። ስለዚህ በውሸት የሁሉ መንገድ መጓዝ አያስፈልግም፣ አስፈላጊም አይደለም። እኔ ብሩኬን ለማግኘት የሁሉ መንገድ በውሸት አልጓዝም። ምክንያቱም ምንም ጥቅም ስለሌለው፣ ምንም ስለማያደርግልኝ ማለት ነው። እና ባሉን ደግሞ እሱም የዛኔ መቼስ አይኑ ተይዞ ወይ ደግሞ አይኑ ተጨፍኖ አይደለም አይደል ልሁን አሉን እነሱ አይተዋል። ከመጀመሪያ ትራንሳንድ ከተነሳበት ጊዜ ጀምሮ ያለውን ነገር እያዩ ነው፣ ያውቁታል። ስለዚህ የውሸት ቢሆን እነሱ ማየት አቅቷቸው ወይ ደግሞ እንትን ማለት አቅቷቸው አይደለም። ስለዚህ ምንም ውሸት የሚባል ነገር የለም። እና ከዚህ በኋላም ደግሞ ያው ይፋ በሚወጡት ነገሮች ሁላችሁም ታምኑበታላችሁ ብዬ አስባለሁ። ሁላችሁም ደግሞ ያው ውሸት ነው ስትሉ የነበራችሁት እውነት መሆኑን ታምኑበታላችሁ። ከዛ ደግሞ ያው ማይሆን ነገር ስትናገሩ የነበራችሁ ሰዎች ደግሞ ያው እውነታውን ትደርሱበታላችሁ ወይም ደግሞ ታውቁታላችሁ ብዬ አስባለሁ። ስለዚህ ከዚህ በኋላ ለሚፈጠሩት ነገሮች